ሰላም ውድ ዩቲዩብ ተመልካቾቼ እንዴት ናችሁ? ደህና ቆያችሁልኝ ወይ? ዛሬ እንግዲህ በምስሉ ላይ እንደምታዩት ይሄን ልብስ እንዴት እንደምንሰራው ስቴፕ ባይ ስቴፕ ምን አይነት ጨርቅ እንደምንጠቀም ምን እንደምናደርግ ዲቴይሉን አሳያችኋለሁኝ። አብራችሁኝ ሁኑ ማለት ነው። አብራችሁኝ ቆዩ እስከ መጨረሻው፣ ይጠቅማችኋል። እንግዲህ ይሄንን የምታዩት ጨርቅ የአበሻ ጨርቅ ነው። ብዙ ጊዜ የአበሻ ልብስ የሚሰራበት ጨርቅ ነው እና የሚሸመነውም ደግሞ በቻይና ጨርቅ በቻይና ክር ማለት ነው። በቻይና ክር ነው የሚሸመነው እና አሁን አንዳንድ እንትኖች አሉ በሳባ በፈትል በምን የሚሸመኑት፣ ይሄኛው ደግሞ በቻይና ክር። ቻይና ክር ማለት ደግሞ የምንሰፋበት ክር ማለት ነው። በሱ ነው የሚሸመነው እና ስስ ነው። ለሁሉም ደግሞ ማድረቂያ እንጠቀምበታለን። ማድረቂያ ግዴታ ነው እና አብራችሁኝ ሁኑ። ከዛ ልክ እዚህ ጋር አሁን እኔ እንደማጥፈው መጀመሪያ እኩል ለእኩል መታጠፍ አለበት ማለት ነው። ለመቁረጥ እንዲመችን ታቹ ጋር ሰፋ ያለው እንደ ኤ ቅርጽ ነው የምንቆርጠው። ኤ ሼፕ ማለት ነው። ኤ ሼፕ ቆርጥ ነው የምንቆርጠው። ታቹ ሰፋ ብላ ላይ ጋር ጠበብ ያለች ስለሆነች መጀመሪያ እኩል ለእኩል እንደዚህ እናጥፈዋለን ለመቁረጥ እንዲመችን ማለት ነው። ላይ እንደምታዩት ደግሞ ልኬት አለ። ለህፃን ልጅ ነው የምሰራው። ለ7 አመት ልጅ ነው የምሰራው። በዚህ ልኬት መሰረት መጀመሪያ ትከሻውን እንለካለን። ከዛ የትከሻውን ቁመት ከለካም በኋላ ወደ ታች 1 ኢንች እንወርዳለን ማለት ነው። እንዲህ ትከሻችን እንዲህ ዝቅ ያለ አይደለ? ለሱ 1 ኢንች ወደ ታች መውረድ አለብን ማለት ነው። ከዛ አሁን ደግሞ አንገት ለፊትና ለኋላ ብዙ ጊዜ አንገት ይለያያልና አሁን ለፊት አንገት እንለካለን። ወደ ጎን 3 ኢንች እንሄድና ከዛ በኋላ ወደ ታችም 3 ኢንች በ3 ኢንች ነው የምናደርገው ለፊት ሲሆን ማለት ነው። ለኋላ ሲሆን ደግሞ 3 ኢንች ወደ ታች 1 ኢንች እናደርጋለን ማለት ነው። ስለዚህ አሁን መጀመሪያ አንገት ቅርጹን እናውጣለን ማለት ነው። አሁን ደግሞ ቀጥሎ እንትን ነው የምናደርገው ደረት ማለት ነው። የደረት ዙሪያ እናውጣለን። የደረት እንትናችንን ቅርጹን እናውጣለን። ብዙ ጊዜ ህጻናቶች ዌስታቸውና በስታቸው እኩል ነው በአብዛኛው ልጆች ማለት ነው። እና እሱን እንደምታዩት እንለካለን። ያው ለህፃን በስት አይባልም ደረት ነው የሚባለው። ከዛ ሙሉ ቁመት እንወስዳለን ማለት ነው። ከዛ እንዲህ ካቆረጠን በኋላ በዚህ ተመሳሳይ ደግሞ ምን እናደርግለታለን? ድጋሚ የፊቱን ከቆረጥን በኋላ የኋላውም አንድ አይነት ነው የሚሆነው። አንገቱ ብቻ ነው ትንሽ የሚለየው። አንገት የኋላ ትንሽ ከፍ ያለ ነው። 1 ኢንች ነው የምናደርግለት የአንገቱን ስፋቱ ማለት ነው። እና እንደገና ደግሞ ስለማታስገባ እችኛዋን ቅርጽ እንደዚህ አድርጌ በቁልፍ እንድትያያዝ አደርጋታለሁ ማለት ነው። አንገቱ ሞር እንዲህ በደንብ እንዲገባ እንትን እንዳይልባት። ይሄ አንገት ሲጠብ ዚፕ ይጠይቅ የለ? ይሄ ደግሞ ዚፕ ስለማላስገባለት ከኋላ በቁልፍ እንዲያያዝ አድርጌ አንገቷን እንደዚህ ቅርጽ አውጣላታለሁ ማለት ነው። ከዛ ፊቱንም ኋላውንም ካቆረጥን በኋላ ምን እናደርጋለን? ይሄኛውን ጨርቅ ደግሞ እጠቀማለሁ። ይሄ ጨርቅ ደግሞ ኖርማል የቻይና ጨርቅ ነው። እንትን ነው እንደ ገበር ነው የምጠቀምበት። ከስር እንደ ገበር እንዲያገለግለኝ ማለት ነው። ሞር ጥንካሬ እንዲኖረው እንደዛ አደርጋለሁ። ልክ በዛው ራሱን ደግሜ ቆርጧለሁ። ቁመት ብቻ ነው የምቀንሰው። ቁመት ትንሽ ከዛ እኩል እንዳይሆን ቁመቱን ትንሽ አሳጥረዋለሁ ማለት ነው። ከዛ አሁን ቀጣይ ስቴፕ ደግሞ ምንድነው? ማድረቂያ ቆርጣለሁ። ግዴታ ጨርቁ ስስ ነው ብያችሁ የለ? ጨርቁ ስስ ስለሆነ ግዴታ የሀበሻ ልብስ በተለይ እንደዚህ አይነት ጨርቆች ከወገብ በታች ካልሆነ በስተቀር ከላይ ግዴታ ማድረቂያ መጠቀም አለብን፣ ጥንካሬ እንዲኖረው ማለት ነው። ፈትልም ካያችሁ ፈትልም ሲሰራ ለላይኛው በማድረቂያ ቢሆን ሞር ይጠነክራል። ካለበለዚያ ቶሎ ይቀደዳል፣ ስስ ነው። ከስር ብቻ አሁን ለምሳሌ ከስር ለሆኑ እንትኖች እንደ ቀሚስ ስለሚያገለግሉ ማድረቂያ እንጠቀምባቸው። ምክንያቱም ቀሚስ ናቸው። ማድረቂያ ተጠቅመን የምንሰራበትም እንትን አለ፣ ቀሚሶች ይኖራሉ። ግን ይሄኛው ውድቅ እንዲልልን ከፈለግን ማድረቂያ ካደረግንበት ወፍራም ስለሚያደርገው ጨርቁ ውድቅ እንዲል አያደርግም። በተረፈ ይሄኛው ግን ግዴታ ሙሉ ልብሱ ከታች እስከ ላይ ማድረቂያ ያስፈልገዋል። ስታይሉ እንደዛ አይነት ስለሆነ ማለት ነው።
ከዛ ማድረቂያችንን ልክ በዛው በጨርቁ በቆረጥ ነው በራሱ ልክ ቆርጠን እናወጣለን። እላዩ ላይ ቁጭ አድርገን እሱን ቆርጠን ካወጣን በኋላ ከዛ ደግሞ ወደ ምን እንሄዳለን ማለት ነው፣ ወደ ማጣበቅ። እያንዳንዱን የቆረጥነውን የፊቱን ከፊቱ በቆረጥነው ማድረቂያ እኩል አድርገን በደንብ አድርገን እናጠብቀዋለን። በደንብ ይፈልጋል፣ በደንብ ሙቀት ይፈልጋል፣ እሳት ይፈልጋል። በደንብ እያጣበቅነው ካልሄድን የሆነ ክፍት የማለት ባህሪ ያለው። ስለዚህ በደንብ እሳት እያስነካችሁ ካጣበቃችሁት በኋላ ከዛ ደግሞ ምን ይቀጥላል? እያንዳንዱ ምንም የቆረጥናት አንድም የማይጣበቅ ነገር የለውም። አሁን እቺ ሪቫን ነገሯም ትጣበቃለች። ከላይ ያለችው የምጠቀማት ሪቫን ከላይ እንደ ጌጥ ማድረገውም ሁሉም ማድረቂያ ይጠቀማል። ማድረቂያ የማይጠቀም እንትን የለውም እዚህ ልብስ ላይ። ከዛ እያንዳንዱን በማድረቂያ ካጣበቀን በኋላ ምንድነው ማድረገው? እንደውም እኔ እዚህ ጋር አላስገባውላችሁም እንዳጋጣሚ ኦቨርሎክ ስመታ አልቀረስኩትም። እና ልክ ልብሱን አጣብቀን ስንጨርስ እያንዳንዱን ኦቨርሎክ መምታት አለብን። ካለበለዚያ የአበሻ ጨርቆች እንትናቸው ብትን ማለት ባህሪ ያላቸው እና እዛው ካጣበቀን በኋላ ኦቨርሎክስ ዙሪያውን ከመታ ነው አሪፍ ይሆንልናል፣ ይቆይልናል ማለት ነው። ቶሎ አይበተንም። ኦቨርሎክ ማለት ይሄ መዘምዘሚያው ማለት ነው፣ ጫፉ እንዳይበተን። እሱን ከመታን በኋላ ደግሞ ቀጣይ ምንድነው የምናደርገው? መስራት ይሆናል ማለት ነው። አሁን ደግሞ እያንዳንዱን ስገጥም ምን ስል ተከታተሉኝ ማለት ነው። እያንዳንዱን ሁሉንም እገጣጠማለሁ እርስ በርስ። የምገጥመውን አገጣጠም አብራችሁኝ ሁኑ፣ እስከ መጨረሻው አብራችሁኝ ሁኑ። ይጠቅማችኋል፣ የምሬ ነው። እዩት። በተለይ ደግሞ እንደዚህ መስራት የምትፈልጉ ሰዎች ምናምን ካላችሁም ኮመንት ላይ ጻፉልኝ። እንደዚህ ያሳየን፣ ይሄን ስሪልን ብትሉኝ እያንዳንዱን ዲቴይል አሳያችኋለሁ። የምትፈልጉትን ነገር እናንተ በኮመንት ጠይቁኝ፣ በዛው ማስተያየት ስጡኝ። ቀጣይ ደግሞ ምንድነው የሚሆነው? እንዲህ የተኮስናችኋለሁ አይደለ? ጥንቅቅ ከማድረጋችን በፊት መሀል ላይ ስንጥቅ እያደረግን በካውያ ውስጣቸውን ስንጥቅ እያደረግን በደንብ መተኮስ አለብን ማለት ነው። በደንብ ስንተኩሰው ውስጡን እየተኮስን ስንሰራ ከስር አሪፍ ይሆናል። ምክንያቱም ልብስ ሲተኮስ ነው ውበቱ በጣም የሚወጣውና ከስር መተኮስ ደግሞ በጣም አሪፍ ነው። በኋላ ስፌቱ እንትን ሲል ጥንቅቅ እያለ እንዲሄድ ያደርገዋል ማለት ነው። ስለዚህ ውስጡን በደንብ አድርገን እንተኩሰዋለን። ተኳኩሰን ከጨረስን በኋላ ደግሞ ምን አደረግን? ፊኒሽንግ ስራ ማለት ነው። ይሄ ገበር ያልኳችሁና ዋናውን ፓርት እርስ በርስ አንገቱ ላይ ነው የምናገናኘው። ከዛ ወደ ውስጥ ይሰወራል። አንገቱ እና እጁ ጋር ይገናኝና ይሰፋና ከዛ ወደ ውስጥ ይሰወራል ማለት ነው። ከዛ በኋላ ይሄ እንትኖቹም ሪቫኖቹን ምናምን ማጠነቃቀቅ ነው የሚሆነው። ከዚህ በኋላ ይህንን ይመስላል እንግዲህ አሰራሩ። እንግዲህ እንደምታዩት ይሄን ይመስላል እና በተጨማሪ ደግሞ ልትሰጡኝ የምትፈልጉት አስተያየት ካለ እንዲህ ብታደርጊ እንዲህ ብትይኝ ብትሉኝ በጣም ደስ ይለኛል፣ እቀበላለሁ። እዚህ ጋር ደግሞ ለብሳው በእንትኗ በንጋታው ነገር ነው የላከችልኝ እና ትንሽ ተጨማዷል እንትኑ። እዚህ ጋር ግን ይሄን ይመስላል በስነስርዓት እንትን አድርጋ የላከችልኝ ቪዲዮ ይሄ ስለሆነ ነው እና እንደምትወዱት ተስፋ አደርጋለሁ። ወዳችኋለሁ። ይህንን አስተካኪ፣ ይሄን አድርጊ የምትሉኝ ነገርም ካለ በኮመንት አሳውቁኝ። ከወደዳችሁትም ኮመንት ላይ አሳውቁኝ እና ቀጣይ ደግሞ ምን ልሰራላችሁ እንደምፈልግም ጻፉልኝ፣ አሳውቁኝ እና በዛውም ላይክ፣ ሰብስክራይብ እና ሼር እያደረጋችሁልኝ ላይክ አድርጉት። ከወደዳችሁት ቻናሌን ላይክ በማድረግ አበረታቱኝ እላችኋለሁ። እንግዲህ በዚሁ እንሰነባበታለን። ደህና ሁኑ። ቀጣይ ቪዲዮ እስከምንገናኝ ቻው። ወዳችኋለሁ። ባይ